ሂዳንተ እዛ ብዙ አትራ ሶስተኛ ደግሞ የዳዊት የጦር አዛዥ ስሙ ማን ይባላል? ኢዮአብ ነው። ልክ ነው አይደለም? ኢዮአብን ደግሞ ፍርዱን ሁሉ አንተ ተቆጣጠር አዛዥ ሆነ የብክር ልጅ ሳቤዕን ያዘው ብሎ ላከ። የላከው ስንት ንጉስ ነው? ንጉሱ ስንት ነው? አንድ ንጉስ። እነዚህ ሁሉ የተላኩበት ሚሽኑ ስንት ነው? አንድ ተልእኮ ነው። በአንድ ንጉስ ለአንድ ተልእኮ ተላኩ። በጣም የሚገርም ነገር ልንገራችሁ። ከተላኩ በኋላ ምንድነው የተፈጠረው ነገር? ቁጥር 8 ላይ በገባኦን ወዳለው ወደ ታላቁ ድንጋይ አቤስቲ አንብብልኝ። ቁጥር 8 ምን ይላል? ቁጥር 8 በገባኦን ወዳለው ወደ ታላቁ ድንጋይ በደረሱ ጊዜ አሜሳይ ሊገናኛቸው መጣ። ኢዮአብም የሰልፍ ልብስ ለብሶ ነበር፣ በላዩም መታጠቂያ ነበር፣ በወገቡም ላይ ሰገባ ያለው ሰይፍ ታጥቆ ነበር። እርሱም ሲራመድ ሰይፉ ወደቀ። ወደዚህ ጠጋ ትላለህ። ተመልከቱ እና ጠጋ ትላለህ። በገባኦን ወዳለው ወደ ታላቁ ድንጋይ በደረሱ ጊዜ ኢዮአብ የታጠቀው ሰይፉ ምን ሆነ ይላል? ወደቀ። እሺ ወታደር ወገብ ላይ ያለ ሰይፍ በቀላሉ ይወድቃል ወይ? እሺ ሰይፍ እጀታ አለው አይደል? እጀታ እንዴት ተደርጎ ነው ወገብ ላይ የሚደረገው? እጀታው ወደ ላይ ተደርጎ ነው። ልክ ነው አይደል? ከዛ ስለሚታሰር ሊወድቅ አይችልም። እንዴት ይወድቃል? በፍጹም ሊወድቅ አይችልም። አንደኛ የወታደር ቀበቶ አይታችሁ አታውቁም? እንዴት ነው? በጣም ጠንካራ ነው። ሰይፉን እጀታውን ወደ ላይ አርቆ አስሮ ያለ ገባኦን ላይ ወዳለው ወደ ታላቁ ድንጋይ በደረሱ ጊዜ ሰይፉ ከሰገባው መሬት ላይ ወደቀ። እንዴት ሆነ? እኔ እንደዚህ ነው ማስበው። እግዚአብሔር ለኢዮአብ አንተ ኢዮአብ ልታደርግ ያለው ነገር ትክክል አይደለም፣ አታድርግ እያለ መንፈስ ቅዱስ የሚነግረው ይመስለኛል። ነገር ግን እሱ ስለቆረጠ ምን አደረገ? ይላል ቁጥር 9 ላይ ኢዮአብም አሜሳይን ወንድሜ ሆይ ደህና ነውን አለው። ከዛ ሰይፉ እንደው ሌላ ቦታ ወድቆ ቢሆን አይቆጨኝም። በገባኦን ባለው